ክቡራን ሰልጣኞች እንኳን በደህና መጣችሁ። በዚህ ክፍል የምንመለከተው ኤክስቴንድድ ፔሪድ ሲሙሌሽን ይሆናል። ቀደም ባለው ክፍል ስቴዲ ስቴት አናሊሲስን እንዴት እንደሰራን አይተናል። በዚህ ኤክስቴንድድ ፔሪድ ሲሙሌሽን ወተርካዱ ባይ ዲፎልት የሰጠው ፓተርን አለ። ስለ ፓተርን መጀመሪያ እንመለከታለን። በቅድሚያ ግን ይሄንን በኤክስቴንድድ ፔሪድ ረን እናደርገውና የሚኖረውን ሪዛልት እንመልከት። ይሄንን በኤክስቴንድድ ፔሪድ ረን ለማድረግ በቅድሚያ ወደ ኮምፒውቲንግ እንሄድና ጎ በተን ላይ ክሊክ እናደርጋለን። ልክ እንደ ስቴዲ ስቴት አናሊሲስ ተመሳሳይ ሲሆን ኤክስቴንድድ ፔሪድ የሚለውን እንመርጥለታለን ማለት ነው። ይህ ኤክስቴንድድ ፔሪድ ታይም ስታርት አለው፣ እንደገና ዱሬሽን አለው። ስለዚህ እኛ ታይም ስታርት አት 00 ነው። እስከ ስንት ሰዓት እንዲሰራልን የምንፈልገው በ24 ሰዓት ውስጥ ያሉትን ስለሆነ ይሄንን በ24 ሰዓት እናስገባለን። እዚህ ሃይድሮሊክ ታይም ስቴፕ የሚለው ጋር ግን እኛ በሚመቸን ለአናሊሲሳችን ጥሩ የሆነ ቪዚብል ሊሆን በሚችል በቀላሉ አንደርስታንድ ልናደርገው በሚችል ታይም ስቴፕ ቢሆን የተመረጠ ይሆናል። ይህንን ከ1 2 4 1 2 3 4 6 የ24ን አብዦችን በመጠቀም እዚህ ታይም ስቴፓችን ጋር ማስገባት እንችላለን። አሁን ለጊዜው ባይ ዲፎልት የሰጠንን አንድ እንጠቀምና ጎን በለው። ይህ አናሊሲስ እንደምናየው ሪዛልቱ ከ00 አወር እስከ 24 አወር ድረስ ያሉትን ሪዛልቶች ያሳየናል። ስለዚህ እኛ በምንፈልገው ሰዓት ሪፖርት ማየት ብንፈልግ ክሊክ በማድረግ ያለውን ሁኔታ እንመለከታለን ማለት ነው። ሁሉም የአረንጓዴ ቀለም ስለሆኑ በአናሊሲሱ ላይ ችግር የለበትም ማለት ነው። ነገር ግን ይሄን ኤክስቴንድድ ፔሪድ ስንመለከት አውቶካዱ ባይ ዲፎልት የሰጠውን ፓተርን በመጠቀም ሲሆን ነገር ግን እኛ የራሳችንን ፓተርን ወይም ታይም ስቴፕ መጠቀም እንችላለን። ወደዛ ከመሄዳችን በፊት ግን በተለያዩ ሰዓቶች ያሉትን ሪዛልቶች መመልከት እንችላለን። ይህንንም ሪዛልቶችን ለመመልከት ቴብል እንገባና ለምሳሌ ጃንክሽን ሪፖርት ላይ ኦኬ እንበለው። እዚህ ጋር እንደምናያቸው እዚህ ጋር ያሉት ቱልባሮች እዚህ ጋር ካሉት ቱልባሮች ጋር ተመሳሳይነት አላቸው። ስለዚህ እዚህ ጋር የምናየው ሰዓት አጠቃላይ እኛ የሰጠነው ዱሬሽን ለ24 ሰዓት እንዲሰራልን ስለሆነ የ24 ሰዓቱን እናገኛለን ማለት ነው። እነዚህ በተኖች ማሳለፊያና መመለሻ ናቸው። ከዛ ኢንክሪመንት የሚለው ጋር ክሊክ ብናደርግ እኛ በሚመቸን በ1 ሰዓት በ2 ሰዓት በ3 ሰዓት በ4 ሰዓት እያለ ለ24 አብዦችን ይጠቅሳል። ነገር ግን እኛ በ1 ሰዓት ብንል
እዚህ ጋር በ00 ሰዓት ያለውን ፕሬሸር ያመለክተናል ማለት ነው። እዚህ ጋር ያለውን ፕሬሸር ያመለክተናል ማለት ነው። እዚህ ጋር ኔክስት ብንል በአንድ ሰዓት ያለውን ፕሬሸር ያመለክተናል። አሁንም እዚህ ጋር ኔክስት ብንል በ2 ሰዓት እያለ እስከ መጨረሻው ማየት እንችላለን ማለት ነው። ስለዚህ አሁን ይሄንን ካየን በኋላ ወደ 0 ለመመለስ ብንፈልግ እዚህ ይሄንን ክሊክ በማድረግ 0 በመመለስ መስራት እንችላለን ማለት ነው። ነገር ግን ይሄ አውቶካዱ ባይ ዲፎልት የተጠቀመውን ፓተርን ነው። ስለዚህ ፓተርን ማለት ምንድነው የሚለው ጋር እንመልከት። ይህ ኤክስቴንድድ ፔሪድ ሲሙሌሽን በብዛት የምንጠቀምበት በከተሞች የወተር ሰፕላይ ሲስተም ላይ 24 ሰዓት ያለውን ፍሎው ለማወቅ እና የ24 ሰዓቱን ፍሎው አናሊሲስ ለመስራት እንጠቀምበታለን ማለት ነው። ስለዚህ ይህንን ለመስራት ፓተርን የሚለውን የምናገኘው ጃንክሽን ላይ በመግባት ዲማንድ የሚለው ጋር እዚህ ጋር ፓተርን የሚል እናገኛለን ማለት ነው። ይህ ፓተርን ባይ ዲፎልት ወተር ካዱ የሰጠው ፊክስድ ፓተርን ሲሆን ነገር ግን እኛ በራሳችን ፓተርን ክሬኤት ማድረግ እንችላለን ማለት ነው። ስለዚህ ፓተርን ክሬኤት ለማድረግ እዚህ ጋር እንደምትመለከቱት ያለው ፊክስድ ብቻ ነው። ስለዚህ እዚህ ጋር 3 ነጥብ ካሉት ኢሊፕስ ከሚባሉት ክሊክ ስናደርግ አድ የሚል በተናሉን ዱፕሊኬት የሚላሉን ኢምፖርት የሚላሉን ይሄ አድ የሚለው አዲስ የራሳችን የሆነ ፓተርን ለመጠቀም ስንፈልግ የምንጠቀመው ሲሆን ዱፕሊኬት የምንለው ግን ተመሳሳይ የሆነ ሌላ ፊክስድ ፓተርን ዱፕሊኬት እንዲያደርግልን ነው የምንመርጠው ማለት ነው። ነገር ግን እኛ አዲስ የራሳችን ፓተርን መስራት ስለሆነ የፈለግነው አድ የሚለውን እንጠቀማለን ማለት ነው። እዚህ በመቀጠል ሌበል ጀነራል ላይ ሌበል የሚላለን ይሄ እኛ በራሳችን የምንሰጠው ስም ሊሆን ይችላል። ፓተርን 1 የሚለውን ባይ ዲፎልት እንወሰደው። ታይም አለን እዚህ ጋር ስታርት ታይም። ይህ ስታርት ታይም ፓተርናችን የሚጀምርበት ሰዓት ነው። ይሄ ስታርቲንግ መልቲፕላየር የሚለው ደግሞ አት 00 አወር የሚኖረን መልቲፕላየር ፋክተር ነው። የጠቅላላው የ24 ሰዓቱን ዲማንድ በዚች በ00 ሰዓት ላይ የሚኖረው ፋክተር ወይም ድርሻ ልንለው እንችላለን። ይሄንን 0.4 ብለን እንሄዳለን ማለት ነው። ሌላው እዚህ ጋር ፓተርን የሚለው ጋር እዚህ ታይም ፍሮም ስታርት የሚላለ መልቲፕላየር የሚላለ ታይም ፍሮም ስታርት የሚለውን እዚህ ጋር ስንመለከት ይህ ለምሳሌ በእኛ ኬዝ ከ3 ሰዓት በኋላ ያለውን ስለሆነ በየ4 ሰዓት በየ3 ሰዓት ኢንተርቫሉ ስለሆነ የምንሰራው 3 እንላለን። ቀጥሎ ያለውን ደግሞ መልቲፕላየሩን እዚህ ፖይንት ካለን ዳታ 0.4 ብለን እናስገባለን። ይህ በየ3 ሰዓት ኢንተርቫል ስለሆነ 6 9 12 15 18 21 እና የመጨረሻው
24 እንላለን ማለት ነው። ወደ ፋክተሮቹ ስንሄድ 6 ሰዓት ላይ ያለው ፋክተር 1 ነው። 9 ሰዓት 1.3 1.2 1.2 1.6 ነጥብ 8 ነጥብ 5 እንደዚህ ከሞላን በኋላ የሚቀጥለው ላይ ምንድነው ፎርማት ወደሚለው እንሄዳለን። እዚህ ጋር ስቴፕ ዋይዝ እና ኮንቲኒዩስ ይላል። ስቴፕ ዋይዝ ማለት ያው እዚህ ጋር ግራፉ ላይ እንደምንመለከተው ስቴፕ እየሰጠን ነው የሚሄደው። ኮንቲኒዩስ ከሆነ ግን ስሙዝ የሆነ ከርቭ ነው የሚሰጠን ማለት ነው። ኦኬ ከማለታችን በፊት ግን አንድ ነገር ማየት ያለብን እዚህ ጋር ወተር ካዱ አንደርስታንድ የሚያደርገው እዚህ ስታርት ታይም አት 00 እና 24ን ተመሳሳይ አድርጎ ነው የሚወስደውና ምንጊዜም እዚህ ላይ ጥንቃቄ ማድረግ ያለብን የምንሰጣቸው ፋክተሮች ተመሳሳይ መሆን መቻል አለባቸው። አሁን ለምሳሌ እዚህ ጋር 0.4 ተጠቅመናል፣ እዚህ ጋር ግን 0.5 ተጠቅመናል። ስለዚህ ወተር ካዱ ምን ይላል ለዚህ ሁኔታ እንዳለ ኦኬ ብንለው እዚህ ጋር ፓተርን ዘ ላስት ፖይንት ኢን ዘ ፓተርን መስት ሃቭ ዘ ሴም መልቲፕላየር ይለናል ማለት ነው። ስለዚህ እኛ ስናስገባ ዳታ ተሳስተን ሊሆን ስለሚችል እዚህ ጋኛ 0.5 ብለን እናስገባለን ማለት ነው። ከዛ ኦኬ እንለዋለን። ይሄን ፓተርን አገኘን ማለት ነው። ከዛ ኦኬ እንላለን። ከዚህ በመቀጠል እዚህ ጋር ፓተርን ላይ ሁለት አማራጮች አሉ ማለት ነው። ፊክስድ እና ፓተርን ራሳችን የፈጠርነው ፓተርን አለን። እዚህ ጋር ፓተርን እንልና ኦኬ እንለዋለን። አሁን ይሄ ጃንክሽን 7ን ብቻ ነው የተጠቀምነው። የሌሎችን ጃንክሽን ብንጠቀም ብናይ ግን ሌላ እያንዳንዱን እንደዚህ ፓተርን እያን ከምናስገባ ፓተርን እያን ከምናስገባ በታቡላር ሪፖርት ላይ በመግባት ጃንክሽን ሪፖርታችን ላይ ማስተካከል ይኖርብናል ማለት ነው። እዚህ ላይ እንደምንመለከተው ፓተርን የሚለው ይኖራል። ይህ ፓተርን የሚለው ባይኖር እንኳ ምናልባት ባይኖር እዚህ ኦፕሽን ገብተን ቴብል ማናጀር ከዛ ቴብል ማኔጅመንት የሚለው ጋር ፓተርን የሚለው ለምሳሌ ሪሙቭ ሆኖ ቢሆን እኛ እዚህ ጋር ፓተርን የሚለውን እዚህ አማራጭ ላይ እንፈልጋለን ማለት ነው። ፒቤት ያለውን ፓተርን እንፈልግና አድ እንለዋለን። ከዛ ኦኬ እንላለን ማለት ነው። ስለዚህ ሁሉም ዲማንድ አችን በፓተርን ዋን እንዲሰራ ስለሆነ የምንፈልገው እዚህ ግሎባል ራይት ክሊክ አድርገን ግሎባል ኤዲተር በመጠቀም ምንድን እናደርጋለን ሁሉም ፓተርን ዋን እንዲሆኑ እንመርጣለን ማለት ነው። ስለዚህ ሁሉም ጃንክሽኖቻችን ፓተርን ዋን ሆኑልን ማለት ነው። ከዛ ክሎዝ እንላለን። ስለዚህ አሁን ይህ የፈጠርነውን ፓተርን አናሊሲስ እንመለከታለን ማለት ነው። ከዚህ ጎ እንለውና ኤክስቴንድድ ፔሪድ ነው። ይህ ታይም ስቴፕ እኛ በመረጥነው ማድረግ እንችላለን ብለናል። ስለዚህ ጎ እንለዋለን ማለት ነው። እዚህ ጋር 20 አካባቢ ላይ ዋርኒንግ ይሰጠናል። ይሄም ምንድነው ቴብል ላይ እንመለከታለን። ችግሩ ምን እንደሆነ እዛ እናየዋለን ማለት ነው። ቢጫ ሰጠ ማለት ዋርኒንግ ነው እንጂ አናሊሱ ችግር የለበትም።
ስለዚህ ታቡላር ሪፖርት ላይ ብንመለከት ጃንክሽን ሪፖርት ላይ ይህ በየ1 ሰዓት ኢንተርቫል ያለውን በየ2 ሰዓት ያለውን ኢንተርቫል እንመልከት 0 ሰዓት እና እዚህ ጋር እንደምናየው ፕሬሸር ሄዱ ይቀያየራል ማለት ነው። እዚህ እንደምትመለከቱት ለምሳሌ ጃንክሽን 5 ላይ 50 ነው፣ በሚቀጥለው ጃንክሽን 5 ላይ 36 ነው። እዛኛው በፊክስድ ፓተርን ላይ በተመለከትንበት ጊዜ ግን ይሄ ፕሬሸር ለውጥ አላየንም። ያ ምንድነው ወተር ካዱ ፊክስድ አድርጎ ምንም አይነት ፓተርን እንደሌለ መልቲፕላየሮቹ እንደሌሉ ኮንሲደር ስለሚያደርግ ነው። መልቲፕላየሮቹ አንድ በመሆናቸው ነው። ስለዚህ የራሳችን ሰዓት እንጠቀማለን ማለት ነው። ክቡራን ሰልጣኞች እዚህ ያገኘነውን ፓተርን ስንመለከት ፓተርን ያለውን ብንመለከት እዚህ ኤዲት እንለውና እዚህ ጋር ያስቀመጥናቸው መልቲፕላየር በየ3 ሰዓት ኢንተርቫል መሆኑ ይታወቃል። ይህ ማለት የ8 መልቲፕላየሮች አሉን ማለት ነው። ስለዚህ እነዚህ መልቲፕላየሮች በሙሉ ተደምረው ከ8 መብለጥ የለባቸውም፣ ከ8 ማነስ የለባቸውም ማለት ነው። ሁሉም እኩል 8 መሆን መቻል አለባቸው። ይሄ የከፈልነው ከ6 ከሆነ መልቲፕላየሮቹ ድምር በሙሉ 6 መሆን መቻል አለበት ማለት ነው። በመቀጠል በሚቀጥለው ክፍል የከለር ኮዲንግ፣ ፕሮፋይል፣ ኮንቱር ኤንድ አኖቴሽንን እንዴት መጠቀም እንደምንችል እናያለን።